ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች ልክ እንደወትሮ ሁሉ ለዛሬ ዕለተ አርብ ነሐሴ 8 ቀን ይሆናሉ ብለን ያሰናዳቸውን አጫጭር መረጃዎች ይዘን ቀርበናል። የምንለቃቸውን መረጃዎች ዘወትር ሰብስክራይብ በማድረግ አብራችሁን ሁኑ እንላለን። በረከት አርጋው ነኝ። እነሆ ቤተሰብ ለራሱም ሆነ ለልጁ ነገ የተሻለ ህይወት ያጋጥመዋል። ራሱን፣ ቤተሰቡን፣ ማህበረሰቡን፣ አገሩን የሚጠቅም ዜጋ ይሆናል ከማለትም አልፎ ትዳር መስርቶ ቤተሰብ አፍርቶ ትልቅ ደረጃ ይደርስልኛል በማለት ያለውን ቅሪት አሟጦ ከብትና ንብረቱን ሽጦ ልጁን ወደ ውጭ ሀገር የተሻለ ህይወት ፍለጋ ይልካል። ያሰበውም ይሳካ ዘንድ ይሰምር ዘንድ የቻለውን ሁሉ ቢያደርግም ህይወት ግን ገና በውጭው ዓለም ሳይሆን በዚሁ ሀገር ውስጥ በራሱ ዜጋ ገና ወጥኑ ሳይሳካ በህገ ወጥ መንገድ በአጭበርባሪዎች ሀብትና ንብረቱን አሟጦ የሰጠው ጥሬ ገንዘብ ሲበላ ምን ይባላል? ሐምሌ 22 ቀን በፌደራል ፖሊስ ከፍተኛ ክትትልና ምርመራ በአዲስ አበባ ከተማ ወደ ተለያዩ አረብ ሀገራትና አውሮፓ እንልካለን በማለት ከ12 ድርጅቶች ጋር ህገወጥ ስራ በሐሰተኛ ሰነድ የሚመለከተውን የመንግስት መስሪያ ቤትና ሁሉ በማጭበርበር የሙያ ማሰልጠኛ ተቋም በመክፈትና 430 የሚሆኑ ወንድና ሴቶችን በማሰልጠን ወደ ውጭ ሀገር እንልካለን በማለት በአጠቃላይ ከ32 ሚሊዮን ብር በላይ በማጭበርበር 12 ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን ትናንት ነሐሴ 7 ቀን በልደታ ምድብ ችሎት በቀርበው ፖሊስ ያቀረበውን የምርመራ ሰነድ ለፍርድ ቤቱ አቅርቦ ፍርድ ቤቱም የአቃቢ ህግና የዳኞችን የጠበቃዎችን ቃል ከሰማ በኋላ ዛሬ ነሐሴ 8 ቀን በዛው በልደታ ምድብ ችሎት በዋለው የፍርድ ውሳኔ የሰሩት የወንጀልና የመንግስትን የግለሰብን በሐሰተኛ ሰነድ ከማጭበርበርም በላይ ከ350 በላይ ከሆኑ ግለሰቦች 29 ሚሊዮን ብር መውሰዳቸውን በፖሊስ ምርመራና በቃል የምስክር የተረጋገጠ በመሆኑ ታምኖ በእያንዳንዳቸው ከ16 ዓመት እስከ 7 ዓመት ጽኑ እስራት ፍርድ ቤቱ የወሰነ ሲሆን በአራቱ ግለሰቦች ከወንጀለኞቹ ጋር ግንኙነት እንጂ ምንም አይነት የወንጀል ተግባር አለመሰማራታቸው ስለታወቀ የ6 ወር የእርምት ውሳኔ ተሰጥቶባቸዋል። ፌደራል ፖሊስ እንደገለጸውም ህብረተሰቡ በህጋዊ መልኩ የሚሰሩ እንዳሉ ሁሉ ሙሉ በሙሉ ህጋዊ መስለው በቡድን በመደራጀት የሚሰሩ አስመሳይ ወንጀለኞች እንዳሉ በማወቅ መጠንቀቅ አለበት በማለት መልእክቱን አስተላልፈዋል። በዚያው በደረሰን መረጃ በዛው በልደታ ፍርድ ቤት ምድብ ችሎት በዋለው በፌደራል ገቢዎችና ጉምሩክ የግብር አከፋፈል የሥራ ባልደረባ የሆኑ 8 ግለሰቦች በቡድን በመሆንና በጥቅም በመተሳሰር ከነጋዴው ማህበረሰብ ለመንግስት ቀጥተኛ ገቢ መሆን ያለበትን የሥራ ግብር በቀጥተኛና በሐሰተኛ ሰነድ ተቀብሎ በማጽደቅ ለመንግስት ገቢ መሆን የሚገባውን 19 ሚሊዮን ብር በግማሽ ዓመት ውስጥ በህገወጥ መልኩ ለራሳቸው የግል ጥቅም ማዋላቸው በፌደራል ኦዲት ቢሮ የተረጋገጠና በፌደራል ፖሊስ እንዲሁም በፌደራል ጸረ ሙስና ኮሚሽን ጉዳዩን በመመርመር አጥንቶ ዛሬ ነሐሴ 8 ቀን ለልደታ ፍርድ ቤት ያቀረበ ሲሆን ፍርድ ቤቱም ተጠርጣሪዎቹን ካዳመጠ በኋላ የፖሊስና የጸረ ሙስናን የክስ ወንጀል አዳምጦ በመለየት ለነሐሴ 21 ቀን ቀጠሮ መስጠቱን ለማወቅ ችለናል።